ጸጉሮ በአጭር ጊዜ እንዲረዝምና እንዲወፍር የሚረዱ 20 የተረጋገጡ ሚስጥሮች። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ይዘንላችሁ የመጣነው ርዕስ ብዙዎቻችሁ በተደጋጋሚ ስትጠይቁን የነበረውን ጉዳይ ነው። ጸጉሬ አላድግ አለ፣ ተሰባብሮ አለቀ፣ ምን ብቀባው ነው በቶሎ ለውጥ የማየው ላላችሁ ሁሉ ዛሬ መልስ ይዘን መጥተናል። ጸጉር ማሳደግ ትዕግስትን ይጠይቃል፣ እውነት ነው። ነገር ግን ሂደቱን የሚያፋጥኑ መንገዶች የሉም ማለት አይደለም። ዛሬ ሳይንስ ያረጋገጣቸውንና በአያቶቻችን ተሞክረው ያለፉ ጸጉርን በፍጥነት ለማሳደግ የሚረዱ 20 ምርጥ መንገዶችን አንድ በአንድ እንዘረዝራለን። እነዚህን 20 ነጥቦች ዛሬውኑ መተግበር ከጀመራችሁ በአንድ ወር ጊዜ ውስጥ በጸጉራችሁ ላይ የማይታመን ለውጥ እንደምታዩ እርግጠኛ ነኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ዝርዝሩ እንለፍ። የውስጥ ጤንነትና አመጋገብ internal health and nutrition። ጸጉር የሚያድገው ከውስጥ ወደ ውጭ ነው። ውድ የሆነ ቅባት ከመቀባታችን በፊት ሰውነታችንን መገንባት አለብን። የመጀመሪያዎቹ 5 ነጥቦች በዚህ ላይ ያተኩራሉ። 1. ፕሮቲን ኢንቴክ። ጸጉራችን የተሰራው ኬራቲን ከተባለ ፕሮቲን ነው። በቂ ፕሮቲን የማንመገብ ከሆነ ሰውነታችን ያለውን ፕሮቲን ለልብና ለሌሎች አካላት ስለሚጠቀም ለጸጉር እድገት የሚተርፍ ነገር አይኖርም። ምን እንብላ? እንቁላል፣ የዶሮ ስጋ፣ ምስር፣ ባቄላና አሳ። እነዚህን በምግባችን ውስጥ ማካተት የጸጉርን ግንድ ያጠነክራል። 2. የውሃ መጠጣት ልማድ ሃይድሬሽን። የጸጉር ሩብ ክፍሉ ውሃ ነው። የደረቀ መሬት ላይ ትክል እንደማይበቅል ሁሉ በቂ ውሃ ያላገኘ ሰውነትም ጤናማ ጸጉር ማብቀል አይችልም። በቀን ቢያንስ 8 ብርጭቆ ወይም 2 ሊትር ውሃ መጠጣት ጸጉር እንዳይሰባበርና የራስ ቅል እንዳይደርቅ ያደርጋል። 2. የባዮቲንና አይረን ጤንነት ሰፕሊመንትስ። ብዙ ጊዜ ጸጉር የሚሳሳውና የሚነቃቀለው በብረት እጥረት ምክንያት ነው። በተለይ ሴቶች በወር አበባ ምክንያት አይረን ሊያጡ ይችላሉ። በተጨማሪም ባዮቲን ለጸጉር እድገት ወሳኝ ቫይታሚን ነው። ምክር፣ ስፒናች፣ ጎመን እና ጉበት በመመገብ አይረንን ማግኘት ይቻላል። አስፈላጊ ከሆነ ሐኪም በማማከር የቫይታሚን ኪኒኖችን መውሰድ ጥሩ ነው። 4. ኦሜጋ 3 ፋቲ አሲድ። ጸጉር እንዲያበረቅርና የራስ ቅል እርጥበት እንዲኖረው ጤናማ ስብ ያስፈልጋል። አቮካዶ፣ የለውዝ አይነቶች በተለይ ዋልነት እና የአሳ ዘይት ኦሜጋ 3ን በብዛት ይዘዋል። ይህ ጸጉርን ከድርቀት ይታደጋል። 5. ቫይታሚን ሲ። ቫይታሚን ሲ በሽታን የመከላከል አቅምን ብቻ ሳይሆን ለጸጉር ጥንካሬም ወሳኝ ነው። ሰውነታችን ኮላጂን እንዲያመርት ይረዳል። ኮላጂን ደግሞ ጸጉር እንዳይሰባበር የሚያደርግ ፕሮቲን ነው። ብርቱካን፣ ሎሚ እና ቃሪያ በብዛት ተመገቡ። የተፈጥሮ ማስኮች እና ውህዶች natural remedies and DIY። አሁን ወደ ኩሽናችን እንግባ። ውድ የሆኑ የሱቅ ምርቶች ሳያስፈልጉን በቤት ውስጥ የምናዘጋጃቸው እነዚህ ውህዶች ተአምር ይሰራሉ። 6. የሽንኩርት ውሃ። ይህ ለብዙዎች ሽታው ሊከብደው ይችላል፣ ነገር ግን ውጤቱ ግን አስደናቂ ነው። ቀይ ሽንኩርት በውስጡ ሰልፈር አለው። ሰልፈር የጸጉር ፕሮቲንን ለማምረት ይረዳል። አዘጋጃጅ፣ ሽንኩርቱን ፈጭቶ ውሃውን ማጥለል፣ የራስ ቅልን በመቀባት ለ15 ደቂቃ ማቆየት። በወር 2 ከተጠቀማችሁት ራሰ በረሃ የሆኑ ቦታዎች ላይ ሳይቀር ጸጉር የመብቀል ዕድል አለው። 7. የሩዝ ውሃ። የኤስያ ሴቶች በተለይ ያው የተባሉ ጎሳዎች ሜትር የሚያክል ጸጉር ያላቸው በዚህ ምክንያት ነው። የሩዝ ውሃ ኢኖሲቶል የተባለ ንጥረ ነገር ስላለው የተጎዳን ጸጉር ይጠግናል። አዘጋጃጅ፣ ሩዙን አጥቦ ውሃውን ለ24 ሰዓት ማቦካት፣ ከዚያም ጸጉራችሁ ሲታጠቡ በዚህ ውሃ ማለቅለቅ። 8. የሮዝሜሪ ውሃ። ይህ በአሁኑ ሰዓት በዓለም ላይ በጣም ተወዳጅ የሆነ መንገድ ነው። ጥናቶች እንደሚያሳዩት ሮዝሜሪ ልክ እንደ ሚኖክሲዲል የመድኃኒት ቅባት የጸጉር እድገትን ያፋጥናል። አጠቃቀም፣ የሮዝሜሪ ቅጠልን ቀቅሎ ውሃውን ማቀዝቀዝ፣ በስፕሬ ተርቦን አድርጎ በየቀኑ የራስ ቅልን መረካት። መታጠብ አይጠበቅባችሁም።
9. የሬት ጄል። ሬት ፀጉርን ከማለስለስ ባሻገር የራስ ቅል ላይ ያሉ የሞቱ ሴሎችን በማጽዳት የፀጉር ቀዳዳዎች እንዲከፈቱ ያደርጋል። ሬት ጄልን ቀብቶ ማታ መተኛት ወይም ታጥቦ መልቀቅ የፀጉር እድገትን ያፋጥናል። 10. ካስተር ኦይል። ፀጉራችሁ ቀጭን ከሆነ እና እንዲወፍር ከፈለጋችሁ ካስተር ኦይል ምርጥ አማራጭ ነው። በጣም ወፍራም ስለሆነ ከሌላ ቀለል ያለ ዘይት ጋር እንደ የኦሊቫ ዘይት ቀላቅሎ መጠቀም ይመከራል። ማታ ተቀብቶ ጠዋት መታጠብ ለውጡን ያፋጥናል። 11. እንቁላል እና ማኝ ማስክ። ፀጉርን በፕሮቲን ለመሙላት ይህ ማስክ ፍቱን ነው። አንድ እንቁላል ከአንድ ማንኪያ ማኝ እና የኦሊቫ ዘይት ጋር ቀላቅሎ መቀባት። ለ30 ደቂቃ ቆይቶ በቀዝቃዛ ውሃ መታጠብ። ትኩስ ውሃ እንቁላሉን በፀጉራችሁ ላይ ሊያበስለው ስለሚችል ተጠንቀቁ። አካላዊ እንክብካቤ እና ልማዶች። ውህዶችን መቀባት ብቻ በቂ አይደለም። ፀጉራችንን የምንይዝበት መንገድ እድገቱን ይወስናል። 12. የራስ ቅል ማሳጅ። ይህ ወጪ የማይጠበቅ ግን በጣም ውጤታማ ዘዴ ነው። በቀን ለ5 ደቂቃ የራስ ቅላችሁን በጣታችሁ መታሸት። ይህ የደም ዝውውርን ይጨምራል። ደም በደንብ ሲዘዋወር ንጥረ ነገሮች ወደ ፀጉር ስር ይደርሳሉ፣ እድገትም ያፋጥናል። 13. ኢንቨርዥን ሜተድ። ይህ ማሳጅን አንድ እርምጃ ከፍ ያደርገዋል። ወንበር ላይ ተቀምጣችሁ ወይም አልጋ ላይ ሆናችሁ ጭንቅላታችሁን ወደ ታች ዘግዝጋችሁ ደም ወደ ጭንቅላት እንዲወርድ ለ4 ደቂቃ ማሳጅ ማድረግ ነው። ይህንን በወር ለ1 ሳምንት ተከታታይ ብታደርጉት በአንድ ሳምንት ውስጥ የፀጉር እድገት ታያላችሁ። ማሳሰቢያ፣ የደም ግፊት ወይም የአይን ችግር ካለባችሁ ይህ አይመከርም። 14. ጫፍን መከርከም ትሪሚንግ። ፀጉር እንዲረዝም ቁረጡት ሲባል ግራ ይገባችኋል? እውነት ነው። የፀጉር ጫፍ ሲሰነጠቅ ስፕሊት ኤንድስ፣ ስንጥቁ ወደ ላይ እየሄደ ጤናማውን ፀጉር ይሰብረዋል። ስለዚህ በየ3 ወይም 4 ወሩ የተበላሸውን ጫፍ ማስወገድ ፀጉር ጤናማ ሆኖ ርዝመቱን እንዲጠብቅ ይረዳል። 15. ቀዝቃዛ ውሃ መጠቀም። ሻወር ስትወስዱ በመጨረሻው ሰዓት ፀጉራችሁን በቀዝቃዛ ውሃ ለቅልቁት። ትኩስ ውሃ የፀጉርን ቀዳዳ ኩቲክልስ ሲከፍት፣ ቀዝቃዛ ውሃ ደግሞ ይዘጋል። ይህም ፀጉር እርጥበቱን ይዞ እንዲቆይ እና እንዲያብረቀርቅ ያደርጋል። 16. የሐር ወይም ሳቲን ትራስ ልብስ ሳቲን ፒሎኬስ። የጥጥ ትራስ ልብስ የፀጉርን እርጥበት ይመጣል፣ እንዲሁም ፀጉር ሲላተም እንዲሰበር ያደርጋል። የሳቲን ትራስ ልብስ ወይም የሳቲን ዶኔት የፀጉር ቆብ ማድረግ ጠዋት ስትነሱ ፀጉራችሁ እንደተሰበጠረና እርጥበቱ እንደተጠበቀ እንዲቆይ ያደርጋል። ማስወገድ ያለብን ጎጂ ልማዶች ሃቢትስ ቱ አቮይድ። እስካሁን ማድረግ ያለብንን አየን። አሁን ደግሞ ማቆም ያለብንን 4 ነገሮች እንይ። ካላቆምነው ጥረታችን ሁሉ በከንቱ ይቀራል። 17. የሙቀት መሳሪያዎችን መቀነስ ሂት ዳሜጅ። ፀጉርን በየቀኑ በፊን፣ በቲራ ወይም በካውያ መተኮስ ለፀጉር ሞት ዋና ምክንያት ነው። ሙቀት የፀጉርን ፕሮቲን ያቀልጠዋል፣ ይሰባበራል፣ ይደርቃል። ግድ መጠቀም ካለባችሁ የሙቀት መከላከያ ሂት ፕሮቴክተንት ተጠቀሙ ወይም መጠኑን ቀንሱ። 18. እርጥብ ፀጉርን አለማበጠር። ፀጉር ውሃ ሲነካው የመለጠጥ ባህሪው ይጨምራል፣ እንዲሁም በጣም ደካማ ይሆናል። እርጥብ ፀጉርን ማበጠር ማለት ፀጉርን በግድ መበጠስ ማለት ነው። እስኪደርቅ ታገሱ፣ ወይም ኮንዲሽነር አድርጋችሁ በሰፊ ማበጠሪያ ቀስ ብላችሁ አበጠሩ። 19. በጣም የተወጠረ ሹሩባ ታይት ሄር ስታይልስ። እስኪተመመኝ ተሰራሁ ማለት ለፀጉር መነቃቀል ትልቅ ምክንያት ነው። በተለይ ግንባር አካባቢ ያለው ፀጉር ኤጅስ የሚሸሸው በዚህ ምክንያት ነው። ፀጉር ሲሰራ ነፃነት ሊሰማው ይገባል እንጂ ሊጎተት አይገባም። 20. ፎጣ አለመጠቀም ኖ ረቢንግ። ፀጉራችሁን ከታጠባችሁ በኋላ በፎጣ ማሸት ረቢንግ ትልቅ ስህተት ነው። ፎጣው ሻካራ ስለሆነ የፀጉርን ሽፋን ይጎዳል። በምትኩ ያረጀ የጥጥ ቲሸርት በመጠቀም ውሃውን መጠጥ ብሎት ማድረግ የተሻለ ነው። ጉርሻ ሚክሮት እና ማጠቃለያ። ውድ ቤተሰቦቻችን ከ20 ነጥቦች በተጨማሪ አንድ ወሳኝ ሚስጥር ልንገራችሁ። እርሱም ኮንሲስተንሲ ወይም ዘላቂነት ነው።
ዛሬ ሽንኩርት ቀብተን ነገ ትተን ከሳምንት በኋላ ሩዝ ውሃ ብንሞክር ለውጥ አይመጣም። ከእነዚህ መንገዶች መካከል ለእናንተ የሚመቻችውን 2 ወይም 3 መንገዶች ምረጡ። ለምሳሌ በየቀኑ ውሃ መጠጣትና የራስ ቅል ማሳጅ፣ በሳምንት አንዴ የሮዝሜሪ ውሃና የካስተር ኦይል ሕክምና፣ በወር 2 የፕሮቲን ማስክ። ይህንን ቋሚ ፕሮግራም አድርጋችሁ ለ3 ወራት ከተጓዛችሁ ፀጉራችሁ እናንተን ራሳችሁን እስከሚያስገርማችሁ ድረስ ይለወጣል። እስቲ ከነዚህ 20 መንገዶች ውስጥ እናንተ የትኛውን ሞክራችሁ ለውጥ አያችሁ? ወይም የትኛውን ለመጀመር አሰባችሁ? ኮሜንት መስጫው ላይ ጻፉልን። እርስ በርሳችን እንማማር። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ከወደዳችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ የዚህ ጠቃሚ መረጃ ተካፋይ አድርጓቸው። በቀጣይ በሌላ አስተማሪና አዝናኝ ቪዲዮ እስክንገናኝ ጤና ይስጥልኝ። ፀጉራችሁ ይለምልም።